ሰላም ሰላም ፋሚሊ እንዴት ነው? እኔ እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። እንዴት ነው? ስራ ጥሩ ነው? ስራ አሪፍ ነው? ዛሬ እንግዲህ አንድ ፕላትፎርም ምርጥ የሆነ ፕላትፎርም አለ። እሱን ላስታውቃችሁ ነው። እንግዲህ ከሰራችሁበት ትለወጡበታላችሁ። እዚህ ጋር ግን አንድ ነገር የምነግራችሁ አሁን አብዛኛው ሰው ልክ እዚህ ጋር እንደገባ ዝም ብሎ በቃ ሳልሰራ ማገኝ ነው የሚመስለው እና ገበሬ እንኳን አመት ጠብቆ ነው አንድን ሰብል አዝመራ የሚሰበስበው አይደለም እኛ ይቅርና እና ከሰራችሁ 2 ወር 3 ወር ከሰራችሁ ምንም ትለወጡበታላችሁ። አሁን ብዙ ጊዜ ይሄን የኔትወርክ ሶሻል ሚዲያ ማርኬቲንግ ላይቭ ስትሪሚንግ ማርኬቲንግን እየጎዳ ያለ ምንድነው? የተጋነነ አድቨርታይዝመንት ነው። በቃ በቀን $100 እንደዚህ $300 10,000 100,000 ታገኛላችሁ ምናምን በቃ ሳክስ ነው። በቃ ይሄ ነገር አሁን ለምን ስናስተዋውቃችሁ ውሸት እንዲመስላችሁ ያስመስለዋል። ተጽዕኖ አሳድሮበታል። በዚህ በኦንላይን ኤንቫይሮንመንቱ ሃርሽ እንዲሆን በቃ የተጠላ እንዲሆን አድርጎታል። እና እኔ አሁን የመጣሁት እንደነሱ በቀን $300 እንደዚህ ትሰራላችሁ አይደለም። ከሰራችሁ 2 ወር 3 ወር ከሰራችሁ እመኑኝ ታገኙበታላችሁ። ወጥራችሁ ከሰራችሁ ሰው በስራው ልክ ነው የሚወሰነው። ስለዚህ እሱ ላሳያችሁ ነው እና ሊንኩንና የምትፈልጉ ደግሞ ወደ ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ የኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ያን እያወርዳችሁ ትገባላችሁ ማለት ነው። ወሬ አላብዛባችሁ። ዳይ ወደ ሃይላይቱ እንግዲህ ሃይላይት ነው የማሳያችሁ። ኢንተርፌሱ አፑን እንደከፈታችሁት ኢንተርፌሱ ይሄን ይመስላል። ሃይላይቱን ነው የማሳያችሁ። ምክንያቱም እያንዳንዱን ነገር ላሳያችሁ ብል ቪዲዮ ስለሚረዝም ማለት ነው። ግን ሲጀምሩ እያንዳንዱን ቪዲዮ የሚያስረዳ ቱቶሪያል ስላለ እዛ ጋር አይታችሁ በደንብ ቪዲዮ አይታችሁ ስለምትገቡ የሚያሳስብ ነገር የለም ማለት ነው። የመጀመሪያውን እስኪ ስለ ኢንቪቴሽን ላሳያችሁ። እዚህ ጋር ስለ ኢንቪቴሽን ላሳያችሁ። ስለ ኢንቪቴሽን እዚህ ጋር ትታያችኋለች። ኢንቪቴሽን ምትለታ እሷን ላሳያችሁ እስኪ ነክተናት ነው። ኢንቪቴሽን በአንድ ሰው ምን ያህል ኢንቫይት ይሰጣል የሚለውን ላሳያችሁ ማለት ነው። ሁለት አይነት ኢንቪቴሽን ያለው እዚህ አሁን እየገባንበት ባለው አንደኛው እንደምታዩት እዚህ ጋር ዋተር ዛፎች አሉ። እነሱን ልክ እዚህ ጋር የምናገኛቸው ኮይኖች አሉ። ኮሌክት እያደረግን መሰብሰብ ይቻላል። ተመልከቱ። እዚህ ጋር ፕሮዲዩሲንግ ዳይመንድ የምትለይት እዚህ ጋር ያከበኩባት ቁጥር ሲኖራት እየነካን መሰብሰብ እንችላለን። እንደምታዩት እኔ እዚህ ጋር 15118 ኮይን ሰብስብ ያለው ማለት ነው። ይሄኛው ሌቭላችን ተመልከቱ። እዚህ ጋር ሌቭላችን አደገ ቁጥር እዚህ ጋር አደገ ቁጥር የሚሰጠን ፐር ሃወር እያደገ ነው የሚሄደው። እኔ በሰዓት 50 ነው እየተቀበልኩ ያለ ተመልከቱት። በሰዓት 50 ነው እየተቀበልኩ ያለ። ስለዚህ ይሄ አንደኛው ሰዎችን ኢንቫይት ስናደርግ የምናገኘው የምንሰበስበው ኮይን ነው። ዳይ ቱ ዳይ ሁሌም የሚቀጥል ነው ማለት ነው። ሌላው ሩሏን እችን እዚህ ጋር ላሳያችሁ። እዚህ ጋር ነክታችሁ ገብታችሁ ማየት ትችላላችሁ። እሷን ላሳያችሁ ማለት ነው። ነክተናት እንግባ ጥያቄ ምልክቷን እና ኢንቪቴሽን እንዴት እንደሆነ ላሳያችሁ ማለት ነው። ተመልከቱ እንግዲህ ፌስ ቬሪፊኬሽን ሲሰጥ ነው እንግዲህ አንድ ሰው ገብቶ ፌስ ቬሪፊኬሽን ሲሰጥ ለኛ ሪዋርድ ይሰጠናል ማለት ነው። ሩሉን እያንዳንዱ ነገር ማንበብ ትችላላችሁ እናንተ። እኔ ግን ይሄው ቪዲዮ እንዳይረዝም ይቅርታ እያንዳንዱን ነገር ለማስረዳት ቪዲዮ ይረዝማል ማለት ነው። እዚህ ጋር ተመልከቱ እንግዲህ አንድ ሰው በጋበዘን ቁጥር 1000 ዳይመንድ ወይም ኮይን የሚሰጠን ይሄው እዚህ ጋር ተመልከቱት 1000 ኮይን ይሰጠናል ማለት ነው። ልክ ወዲያውኑ ፌስ ቬሪፊኬሽን እንደሰጡ 300 ዳይመንድ ይሰጠናል። ከዛ ደግሞ 7 ቀን ዌልካም ቦነስ እንደጨረሱ ደግሞ 700ን ያስገባልናል ማለት ነው። ኢንዳይሬክትም አለው እንግዲህ እናንተ የጋበዛችሁት ሰው ሌላ ሰው ሲጋብዝ ተመልከቱ እዚህ ጋር እናንተ የጋበዛችሁት ሰው ሌላ ሰው ሲጋብዝ ኢንዳይሬክትም ይሰጣችኋል ማለት ነው። ኢንዳይሬክት ሪፈራል ሪዋርድ የሚለውን እዚህ ጋር ማንበብ ትችላላችሁ፣ መመልከት ትችላላችሁ ማለት ነው። አየው እዚህ ጋር ዲፊኒሽን አለ። እናንተ የጋበዛችሁት ደግሞ ሌላ ሰው ሲጋብዝ 100 ይኸው እዚህ ጋር 100 ዳይመንድ ይሰጣችኋል ማለት ነው። 100 ዳይመንድ ይሰጣችኋል። ስለዚህ ከእናንተ የሚጠብቀው ምንድነው? ጠንክራችሁ መስራት ነው ማለት ነው። ኢንቪቴሽን ይሄን ያህል ካልኳችሁ ለሃይላይት ወደ ሌሎች እንትን ደግሞ እንግባ። እዚህ ጋር ተመልክቱ። ዋናው ትልቁ ነገር በጣም ልንጠቀምበት የምንችለው በተለይ የተወሰነ ቀን ተሰራን በኋላ ልጆችን ካፈራን በኋላ በውስጣችን ልጆችን በደንብ ማኔጅ ካደረግን በኋላ የምናገኘው እዚህ ጋር ነው የምንገባ እንግዲህ ታስክ ማለት ነው። ታስክን ነክተናት እንገባለን። እያንዳንዱን ነገር በፍላጎት ለማስረዳት እንዳልኳችሁ ትንሽ ስለሚከብድ ተዚች ልጀምርላችሁ። ሌሎችን በሌላ ቪዲዮ እንግዲህ ፍላጎት ካላችሁ ታሳውቁኝና እሰራላችኋለሁ ማለት ነው። እዚህ ጋር ግሬድ ጋር ምትለይት ጋር ገብቼ ላሳያችሁ እያንዳንዱን ነገር ግሬድ። ያው ተመልከቱ እንግዲህ የመጀመሪያው እንግዲህ ፕላትፎርም ተመሳሳይ ነው። ባይ ዘ ወይ አሰራራችሁ ኤጀንሲ ሌቭል ሲ ይላል። እንግዲህ የእናንተ ልጆች እናንተ ማኔጅ የምታደርጓቸው የምታስተዳድሯቸው ልጆች ሲ ሲገቡላችሁ ለእናንተ እንደ ቦነስ ከኮሚሽን በተጨማሪ እንደ ቦነስ 140,000 ኮይን ይሰጣችኋል ማለት ነው። ይሄኛው ቀጥሎ ደግሞ ያለው ስላይትሊ ፌመስ የሚለው ያው እዚህ ጋር 1000 ፎሎወር ካላችሁ እኔ ደግሞ 1000 ኮይን ሰጣችኋለሁ እያለ ነው። ይሄ እንደ ቦነስ ነው፣ ተጨማሪ ነው እንደነገርኳችሁ። ቀጣይ ደግሞ ተመልከቱት እዚህ ጋር እናንተ አሁንም ማኔጅ የምታስተዳድሩት ልጅ ቢ ሌቭል ኤጀንሲ ሌቭሉ ቢ ከገባ በእናንተ ውስጥ ያለው ማለት ነው። እዚህ ጋር ተመልከቱ ቢ ከገባ አንድ ሰው ካላችሁ አንድ ሰው ቢ ከገባ 420,000 ኮይን ይሰጣችኋል ማለት ነው። አስቡት እንግዲህ 420,000 ኮይን ይሰጣችኋል ማለት ነው። እያለ ይቀጥላል። ተመልከቱ ደግሞ እዚህ ጋር ዝቅ ብሎ አሁንም
እናንተ ያስገባችሁት አንድ ሰው እናንተ ከምታስተዳድሩት ሰው ውስጥ አንዱ በውስጣችሁ አድርጋችሁ ከምታሰሩት ሰው ውስጥ አንዱ ይኸው አንድ ሰው ኤ ሌብል ቢገባ ለእናንተ 1,400,000 ኮይን ሰጣችኋለሁ ይላል ማለት ነው። እያለ ይቀጥላል። እዚህ ጋር ደግሞ ይኸው 20 ሺህ ፎሎወር ካላችሁ ደግሞ 100 ሺህ ኮይን ሰጣችኋለሁ ይላል። ስለዚህ በጣም አሪፍ ነው። ተረጋግቶ ትዕግስት ያለው መስራት የሚችል ሰው እውነት ለመናገር እዚህ ፕላትፎርም ላይ አልሰራም ማለት አይቻልም ማለት ነው። ቀጣይ የመጨረሻው ሌብል ነው። የመጨረሻው ሌብል እንግዲህ ሱፐር ይባላል። ፕላትፎርም ላይ የሚሰሩ እንደ ፖፖ ኒኪ የተለያዩ የሰራችሁ ሰዎች ስለ ኤጀንሲ ሌብል ታውቃላችሁ። ማታውቁት ሆነ ደግሞ በኮሜንት አስታውቁኛላችሁ። በደንብ ብሬክ ዳውን አድርጌ እሰራላችኋለሁ ማለት ነው። ተመልከቱ እዚህ ጋር አንድ ሰው ሱፐር ቢገባላችሁ ለእናንተ 2,800,000 ኮይን ይሰጣችኋል። ጎበዝ፣ በዚህ ብቻ መለወጥ ይቻላል፣ በቦነሱ ብቻ ከኮሚሽን ውጭ ማለት ነው። ይሄ እንግዲህ ኤጀንሲ ሆነን እኛ ሰዎችን በውስጣችን አስገብተን አንድ ሰው እንኳን በዚህ ደረጃ ሌብል ቢገኝልን እኛ የምናገኘው ቦነስ ነው ማለት ነው። ሌሎችን ደግሞ ላሳያችሁ። እዚህ ጋር ዳይሊ ታስክ የምትለው ዋጋ ያለውን ሃይላይት ላሳያችሁና ቪዲዮን አበቃለሁ ማለት ነው። እዚች ጋር ዳይሊ የምትለው ዋጋ ተመልከቱ። ቀጥታ ኔትወርክ ትንሽ እያስቸገረኝ ስለሆነ ነው። ኦኬ እሺ መልካም። እዚህ ጋር ተመልከቱ። እንግዲህ ይሄ የመጀመሪያው ቶፕ አፕ ዳይመንድ ነው። ሪቻርጅ ሲያደርጉ የሚሰጠን ነው። እሱ ችግር የለውም ብዙም አይደለም። ዋናው ያለ እዚህ ጋር ነው። እዚህ ጋር ማለት ነው። እዚህ መከበቡላችሁ ላይ ማለት ነው። ተመልከቱ እዚህ ጋር እንግዲህ 3 ልጆች ሲገቡ ልጆች ቢኖሩን 3 ልጆች ቢገቡ ልጆች ቢኖሩን ይሄው ተመልከቱ እዚህ ጋር ተመልከቱ 1,200 ታስክ ቋሚ ታስክ ይሰጠናል ማለት ነው። 3 ልጆች እንግዲህ አስቡት 1,000 2,000 ሰው ማስገባት አይጠበቅብንም ማለት ነው። እኛ 3 ልጆች ኤፌክቲቭ የሆኑ ኤጀንሲ ሌቭል ሲገቡ ልጆች ቢኖሩን 1,200 ቦነስ መቀበል እንችላለን። ቋሚ ታስክ መቀበል እንችላለን ማለት ነው። ሁሌም እንግዲህ ይሄ የሚቀጥል ነው። ወደዚህ ደግሞ ልምጣላችሁ። ተመልከቱ እዚህ ጋር ደግሞ አሁንም 3 ልጆች ሌቭላቸው እያደገ ሲሄድ ይኸው እዚህ ጋር ተመልከቱት ማለት ነው። ሌቭላቸው እያደገ ሲሄድ ተመልከቱ ይኸው ተመልከቱ ስንት ይሰጠናል ማለት ነው? 20 ሺህ ይሰጠናል ማለት ነው። ይሄ 3 ልጆች ኤ ሲገቡ ሌቭላቸው ኤ ሲገባ እዚህ ጋር ደግሞ እንደምትመለከቱት እዚህ ጋር ደግሞ ቢ ሲገቡልን 6,000 ታስክ በቀን 6,000 ታስክ እዚህ ጋር እንዳሳያችሁ በቀን 20,000 ታስክ ይሰጠናል ማለት ነው። ዊዝድሮ የሚደረገው ያው 70,000 ፖይንት ሲደርስ ነው። እና አስቡት እንግዲህ በ10 ቀን እንኳን በታስክ ብቻ እዚህ ቢደርሱልን በ10 ቀን እንዲሁም በ6 ቀን በ6 ቀን በ4 ቀን $10 መስራት ይቻላል ማለት ነው። ይሄ ነው እውነታው። ስለዚህ መስራት የምትፈልጉ ሌሎችም ብዙ $10 ቻሌንጅ አለ፣ ሌላም ብዙ ነገር አለ። ያንዳንዱን ቱቶሪያል ቪዲዮ ስላለ በፓርት ተከፋፍለ ከገባችሁ በኋላ እዛ ጋር ስለምናሳያችሁ ይሄ የሚያስጨንቅ ነገር አይደለም ማለት ነው። ይሄን ይመስላል በሃይላይት ለማሳየት ያክል። ሌሎች ብዙ ነገሮችም አሉ። ቢዲም ወራዊ ደሞዝም አለው። እሱንም አብረን እንረዳለን። መስራት የምትፈልጉ እንግዲህ እንደነገርኳችሁ የዚህን አፕሊኬሽን ሊንክ ዲስክሪፕሽን ቦክስ ላይ ወይም ደግሞ ኮሜንት መጀመሪያው ላይ ታገኙታላችሁ ማለት ነው። አመሰግናለሁ ወንድሞቼ፣ ጨርሻለሁ።